ሲጨንቃችሁ ወይም ደግሞ ፍርሃት ውስጥ ስትሆኑ ድብርት ውስጥ ስትሆኑ ልትሄዱበት የሚገባ አንድ ቦታ ልጠቁማችሁ ፈለኩኝ። ይሄ ቦታ አዳም አባታችንና ሔዋን ከገነት ሲወጡ ያረፉበት ተብሎ የሚታሰብ እመቤታችን ቅድስት ድንግል ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ኢትዮጵያ በመጡበት ወቅት ያረፉበት ቦታ እንደሆነ የሚታመን ሐዋርያት የጎበኙት ቦታ እንደሆነ የሚታመን የኤረር የምትባለው የመላእክት ከተማ አምሳለ ኤረር ተብሎ የሚታሰብ የሚታመን ከብዙ ሺህ በላይ ቅዱሳን አባቶች በስውር የሚገኙበት እንዲሁም ደግሞ በገሃድም ደግሞ በጣም የበቁ ቅዱሳን አባቶችም የሚገኙበት ቅዱሳን መላእክት የሚጎበኙት ከ30 በላይ የሚሆኑ ነገስታት ከአብርሃ አጽብሃ ዘመነ መንግስት አንስቶ የቦታውን መንፈሳዊ ሚስጥር ተረድተው የቦታውን መንፈሳዊ ኃይል ተረድተው መቀመጫቸውን ቤተ መንግስታቸውን የገነቡበት ታላቅ ስፍራ ነው። ይሄ ስፍራ አሁን ከነገርኳችሁም ባለፈ እጅግ በጣም ብዙ መንፈሳዊ ሚስጥራቶችን ጥበቦችን የያዘ ከኢትዮጵያ ትንሣኤ ጋር በተያያዘ ኢትዮጵያን ትንሣኤ ይመራል ተብሎ የሚታሰበው ንጉስ ይነሳበታል ተብሎ ትንቢት የተቆጠረለት ብዙ መንፈሳዊ ጸጋ ያለው ስፍራ ነው። ይሄ ስፍራ ኤረር ነው። ኤረር ውስጥ ከሚገኙ በርካታ አብያተ ክርስቲያናት መካከል ደግሞ አንዱ አሁን እኔ እየሄድኩበት ያለው የእመቤታችን የቅድስት ድንግል ማርያም የባህታ ለማርያም ገዳም ነው። በጣም መንፈሳዊ ጸጋ ያለው ብዙ ሚስጥራት ብዙ ታሪክ ያለው ቦታ ነው። ይሄ ገዳም የባህታ ለማርያም ገዳም እና አንዳንዴ ለውስጣችሁ መልስ ያላገኛችሁበት ጥያቄ ሲገጥማችሁ መልሱን ያላወቃችሁ ጭንቀት፣ ፍርሃት፣ መደበር ውስጥ ስትገቡ ለጥያቄያችሁ መልስ ለማግኘት ከከተማ ወጥታችሁ ለመረጋጋት መንፈሳችሁን ለማረጋጋት ስሜታችሁን ለማረጋጋት እንዲሁም ደግሞ ከእመቤታችን ጸጋና በረከት ለማግኘት ጥያቄ ጠይቃችሁ ምላሽ ለማግኘት ይሄን ቦታ እንድትጎበኙት እመክራችኋለሁ፣ እንጠቁማችኋለሁ። ያው በደብረ ዘይት በኩል ነው የምትገቡት። በባጃጅ እንደምትመለከቱት እኔም በባጃጅ ነው እየሄድኩ ያለሁት እና ይሄን ቦታ ሄዳችሁ እንድትጎበኙት እመክራችኋለሁ። በተለይም ጭንቀትና ድብርት እንግዲህ እንደምታውቁት በምዕራብ ዓለም በሳይኮቴራፒም ሕክምና ሲሰጥ አንደኛው ሜዲቴሽን ነው። በተመስጦ በሜዲቴሽን ስርዓት ጭንቀትና ድብርት በዘመናዊ መንገድ ይታከማል። ውስጡ የምስራቁ ዓለም መንፈሳዊ ፍልስፍናዎች ቢኖሩትም ማለት ነው። እኛ ግን የራሳችን የሆነ የተመስጦ ስርዓት አለን። እሱም ሱባኤ ነው እና ከከተማ ወጥተን ከእግዚአብሔር ጋር ራሳችንን በማገናኘት ከእግዚአብሔር ጋር ብቻ የምንገናኝበትን ቦታ በማግኘት አንድ ቀንም ሊሆን ይችላል፣ አንድ ሰዓትም ሊሆን ይችላል። ግን እንደነዚህ አይነት መንፈሳዊ ጸጋ ያላቸው ቦታዎች ላይ ተገኝተን በፍጹም ተመስጦ ውስጥ ሆነን ነገሮችን ብናሰላስል ለጥያቄያችን ምላሽ እንድናገኝ ለእመቤታችን ብንነግር ብንጠይቅ ለፈጣሪያችን ብንነግር ብንጠይቅ ምላሽ ታገኛላችሁ። ምክንያቱም እኔ በህይወቴ ምላሽ ስላገኘሁበት ስለማገኝበት ማለት ነውና በዚህ በተለይ የአብይ ጾም ወቅት እዚህ ቦታ ላይ ሄዳችሁ በረከቱን እንድትሳተፉ ልጠቁማችሁ እወዳለሁኝ። መልካም የአብይ ጾም ይሁንላችሁ።